እሷ ለማጥፋት ነው እንጂ ለመብላት አይደለም፣ ለማጥፋት ነው። አሁን የምፈልጋት ዝም ብላችሁ ጠንትኒቱን ነው፣ ይችን ጥቁሪቱን ፍሬያቸውን ነው ማለት ነው። ፍሬ ለመያዝ ነው። ፍሬውን ነው የምፈልገው። አያችሁ፣ የምፈልገው ፍሬውን ነው ማለት ነው። ፍሬውን ነው የምፈልገው። ማየምና ላይክ ሼር አርጉ። አህመድ ላይክ ሼር ላይክ ሼር ሰብስክራይብ አትርሱ። ኢንሻአላህ እንግዲህ ደግሞ አዲስ ቪዲዮዎችን እለቃለሁኝ እና ላይክ ሼር አትርሱ ልጆች የቤተሰብ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ኧረ ተይ ህክማዬ እንግዲህ አላዳረሳ ብሎ ማለት ነው። በይህ ማንጓ ይዛለኝ። ይሄ ደግሞ ፓፓያ አውርዴን ነው ታዚ ማለት ነው። አታክልታ እንግዲህ ህክማዬ ሁሉም አለሁ እያለኝ ነው። አሁን የእንትን ሰዓቱ ነው የማንጓ ሰዓቱ ነው ማለት ነው። አባባዬ ደግሞ እዚህዋ ቤታችን አውርዴን ነው። ኧረ ተይ እና ውዶችዬ ብዙ ቦታ ካላችሁ አታክልት ቤተሰቦቻችሁ ራሱ እንዲህ ዙሪያውን ካሳጠራችሁት አርጉልን ትከሉልን በሏቸው። ዝም ብሎ ፋዲ ከሚሆን ማንጓውን ቢሆን ጠርቆ ይጠብቃችኋል። አባባየውም ሁሉም ሙዙ እንኳን እኔ በጣም እያሳበ ቦታ ስለሚይዝ ለቤታችሁ እንትን ሊሆን ይችላል። ግን ፓፓዬና እንትን ማንጓ አልሞልን ብትሏቸው ይተክሉላችኋል በብዛት ያኔ ለቤት ቀረቆይ እንችል ያገዩንች እኮ ጥላሽው ይሄም አለ። እሺ ምነው ተሽቆረመምሽ? ሰው ሲናገረሽ ትሽቆረመማለች ማለት ነው። እና ቤቶቻችን አስተክሉ። ያው ግቢ ከሆነ ማለት ነው። ግቢ ካልሆነ ድነት አይበላዋል። ግቢ ከሆነ አሁን ይሄን እንግዲህ ይሄን የመሰለን እንደዚህ አድርጎ ሰውን ባይኖረው ቤት ኪራይም ቢሆን ግቢ ስለሆነ ምንም የሚበላው ነገር የለም። ይተከላል፣ ይጠድቅበታል ማለት ነው። በዚህ በሁሉም በጓሮውም ሁሉም አታክልት አለው ማለት ነው። በቤታችሁ ትባላላችሁ። ወረድ እያደረጋችሁ በበሰለ ሰዓት በደረሰ ሰዓት ማለት ነው። ያው ድሮ ሰኔና ግንቦት በብዛት የምንበላው ቁልቋል ነበር ማለት ነው። አሁን ደግሞ ቁልቋል ጠፍቶ አንተ ሆኗል። ይሄ ሆኗል ማለት ነው። በአሁኑ ሰዓት አሁን ነው ማንጓ ሰዓቱ። ሰኔና ግንቦት ነው ሰዓቱ ማለት ነው። ክረምት ሲገባ ስባናለህ ያበቃል፣ ሰዓቱ ያልፋል ማለት ነው። እና በቁልቋሉ ምትክ ማንጓው መጥቷል እላችኋለሁ። ታይ ማለት ቀጫ ነው የምትለው። እሺ እንዴ የምታማ ለቀጫ በተንተን አላረኩት ነው የምትለው ህክማዬ። እና አታክልት ተከሉ በቤታችሁ ማለት ነው። ቤተሰቦቻችሁን አስተክሉ። አጥር ደግሞ ቤታችሁን የሚያስከብራል ማለት ነው። ሁላችሁም ቤት ያላችሁ ሁላ ዙሪያውን አሳጥሩ ማለት ነው። ይከበርላችኋል። አታክልት እንኳን ባይተከልበትም ያው ይከበራል ማለት ነው። እንግዲህ ከጀጅነን ጠዋት ነው እንሳላልተን ጨርሰናል። አሁን ደግሞ ይችን ልንቀማምስ ነው። እስቲ ደግሞ እየተለተልን እንትን ህክማ ሰላም ባያችሁ እስቲ ህክማ ሩት ማንጎ ፈሶበት ማለት ነው። ስበ ማንጎውን ዝም ብላ ማፍሰስ ነው እያንጠለጠለ እና ሰላም እያለቻችሁ ነው ህክማዬ ማለት ነው። እና ላይክ ሼር በረታቱኝ። ላይክ ሼር ኮሜንት አትርሱ የኔ መልካም የኔ ወዶች። ወላሂ እጅግ አድርጌ አመሰግናችኋለሁ። ብዙ የምታበረታቱኝ አላችሁ፣ አብሽሩ የምትሉኝ አላችሁና
ኢንሻአላህ ውዶች የተለያዩ ነገሮችን ይዤ ቀርባለሁ። እንዲሁ ቤትም እንትን በየለን ያሉ ነው የሚሸጥ ቤት ኢንሻአላህ ያንንም ሄጄ እንትን አይቼ የሚሆን ከሆነ ለእናንተ ጥሩ ከሆነ ኢንሻአላህ ይዤ ቀርባለሁ ማለት ነው። ላይክ ሼርን አትርሱ ማለት ነው። ይክማም እንግዲህ ተዋት እንግዲህ ተቀደመኝ ነው ለማጥፋት ማለት ነው። ፈሪ ነው ማለት ነው። ፈሪ ቢስሚላህ አላሁ አክበር እንግዲህ ይቺ ሙጫይቱ የሂክማ ናት። ለሂክማ አይደለ ታይ እና ያላቅምሽ ስትንጋለል አረ እንደምታዩት ውሃ ስለገባልና ዲሌሮ ጋር አረ የውሃ ችግር ገብቷል ወላሂ ማለት ነው። ቆይ ወንዙን መቼም አሳያችኋለሁኝ። የውሃ በጣም አሁን በጣም አሁን ውሃው ጠቢሳ ሆኗል። አላሁ አክበር በጣም ውድ ሆኗል ማለት ነው። እንግዲህ ውድ ያልሆነም ጠቢሳ በሀገራችን ቋንቋ ነው። ይቅርታ ጠቢሳ እኔ ጋር ይግባባሉ አንተው የጠቢሳው በር እና በጣም አሁን ድርቅ ስለሆነ ደግሞ ዘንድሮ በተለይ ግንቦትና ሰኔ ሳይገባ በጣም ድርቅነቱ ስለጠና በጣም ውሃ የለም። እንግዲህ አላህ ረህመቱን ያዞርልን ማለት ነው። አረስ አልበሰለም ጣባቅ ያለ ይመስላል። ይሮ ጠርበ እሱን ጥራበው የምታዋን ነው። ኧረ ጥራበው እንግዲህ በቤት ማለት ነው። እሷ ሲሰሩ ሀየ ይሩጣ እኔ ተቀድሜ ለስራ ነው የምትለው ሂክማ ተቀድሜ ለስራ በነገራችን ላይ ለምነን ነው ይላል ለምነን ነው ጎረቤቶቻችን ሰተውን ነው አላቸው ጎረቤቶቻችን ነው የኛ ገና ጭጨና ሴትዮይቱን ማላጠጣ ብላ ማን እያጠጣ ነው እንግዲህ ይሄን አበባ የምባለው አረ አይሳበቸው እንዲህ ወገን ይግማ ስንገለከል ሀሳብ በቁርሱንም እንዲህ ነው እውት ለመሳብ ጦርነት ነው እኮ ሂክማ ጋር ይዛሳብ ነው ማለት ነው። እስቲ ማሻአላህ እኔ እያጠጣሁኝ ይሄው እሱና አንቺሽ ምታጠጪ ዋው እንግዲህ አንተ እንዴ ኧረ ተይ ራላለ ይችለኝ ከወለዴ 8 ወር የነኝ ውሃም ቀዲው ራላለ እንደምታው አንድ ቀን እየቀደ ቆየ ማለት ነው። ኧረ ቆይ ልጀዋ ኧረ ያየችው ጊዜ ሰከረኝ እንዲው አጀብኒ ወታኝታ እምቢ ያልና ጊዜ በልቧ ሄድ ያለ ማሰብ ማለት ነው። የተንጣጣቀባት ጊዜ ቆይ ሂክማ አይ እኔ እንግዲህ ሂክማ ጋር እየታገልኩ እሱ ትቶኝ እየበላ ነው። ማሻአላ ኧረ ይንችልኝ እሷ ለማጥፋት ነው እንጂ ለመብላት አይደለም። ለማጥፋት ነው። አሁን የምፈልጋት ዝም ብላችሁ እንትኒቱን ነው ይችን ጥቁሪቱን ፍሬያቸውን ነው ማለት ነው። ፍሬ ለመያዝ ነው። ፍሬውን ነው የምፈልገው። አያችሁ የምፈልገው ፍሬውን ነው ማለት ነው። ፍሬውን ነው የምፈልገው። ማየምና ላይክ ሼር አርጉ። መሐመድ ላይክ ሼር ላይክ ሼር ሰብስክራይብ አትርሱ። ኢንሻአላህ እንግዲህ ደግሞ አዲስ ቪዲዮዎችን እለቃለሁኝ እና ላይክ ሼር አትርሱ ልጆች የቤተሰብ ማለት ነው።